ዛሬ ደግሞ አዲስ መረጃ ነግራችኋለሁ። ስለ ኤሌክትሪክ መኪና ቴክኖሎጂዎች አዲስ ኢቨንት ተዘጋጅቶላችኋል። ይህን ኢቨንት ያዘጋጀው የትራንስፖርትና ሎጂስቲክ ሚኒስቴር ሲሆን በዚሁ በመዲናችን በአዲስ አበባ በሲኤምሲ በአዲስ ኮንቬንሽናል ሴንተር የተዘጋጀ ኢቨንት ነው። ኢትዮ ግሪን ሞቢሊቲ ዊክ 2025 በሚል ወይም ደግሞ የኢትዮጵያ የግሪን ሞቢሊቲ ሳምንት 2025 በሚል የተዘጋጀ ኢቨንት ነው። ይህ ኢቨንት እንግዲህ የአውቶሞቲቭ ኤክስፐርቶች፣ የአውቶሞቲቭ ፕሮፌሽናሎች እንዲሁም ደግሞ የኢቪ ኤክስፐርቶች፣ ሰርቪስ ፕሮቫይደሮች፣ የኤሌክትሪክ መኪና አስመጪዎች ከግሪን ኤነርጂ ጋር የተያዘ አዲስ የተባለ ኢቨንት ተዘጋጅቷል። ኢቨንቱ የሚካሄደው ከነገ ከታህሳስ 18 ጀምሮ ለ5 ተከታታይ ቀናት ነው ማለት ነው። በዚህ ኢቨንት ላይ ሁላችሁም ተጋብዛችኋል፣ እንዳትቀሩ። እዚህ ኢቨንት ላይ እንግዲህ የኤሌክትሪክ ስኩተሮች፣ የኤሌክትሪክ ባይኮች፣ የኤሌክትሪክ ባይስክሎች እንዲሁም ደግሞ የተለያዩ የኤሌክትሪክ መኪኖች፣ የሄቪ ዱቲ የኤሌክትሪክ መኪኖች እንዲሁም ደግሞ ኤሌክትሪክ ኢንፍራስትራክቸሮች እና አንዳንድ ተያያዥ ነገሮች ይገኛሉ ማለት ነው። ይህን ኢቨንት እንግዲህ የሚታደሙት ከሀገር ውስጥም ከሀገር ውጭም የሆኑ ሰርቪስ ፕሮቫይደሮች ናቸው ማለት ነው። እነዚህ ሰርቪስ ፕሮቫይደሮች ለማናገር ቢዝነስ ለመስራት አንዳንድ ትውውቅ ለመፍጠርና የገበያ ትስስር ለመፍጠር እንዲሁም ደግሞ ቢዝነስ ለመስራት ወይም ደግሞ ከቴክኖሎጂ ጋር አዳዲስ ነገሮችን ለመማር የምትፈልጉ ካላችሁ ይህ ኢቨንት በጣም ጠቃሚ ስለሆነ ሁላችሁም ተጋብዛችኋል ማለት ነው። በዚህ ኢቨንት ላይ ብትገኙ ራሳችሁን በማስተዋወቅ ገበያ ትስስር በመፍጠርና አዲስ የሆነ የቢዝነስ ሞዴል ለመፍጠር ስለሚጠቅማችሁ ይህን ኢቨንት ሁላችሁም ሄዳችሁ እንድታደሙ እጋብዛችኋለሁ ማለት ነው።